ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ 3 ቆየ ቃላት ምስረታ ይሆናል ማለት ነው። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን ከሀ እስከ ፐ ማወቅ ይኖርብናል ማለት ነው። በተጨማሪም የመጀመሪያ ፊደሎች ከሌሎች ፊደሎች እንዴት እንደሚለዩ መለየት ይኖርብናል ማለት ነው። እሺ ወደ ባለፈው ዞር ብለን ስናስታውስ የመጀመሪያ ፊደሎች ከሌላኞች ፊደሎች የምንለይበት የመጀመሪያ ፊደሎች ምንም አይነት ቅጽል የሌላቸው ናቸው ማለት ነው። ምንም አይነት ቀለበትም ሆነ ቅጽል ከሌላቸው የመጀመሪያ ወይም አንደኛ ፊደል ናቸው ማለት ነው። የሁለተኛ ፊደል ብለን የምንጠራቸው ደግሞ ከሌሎቹ ፊደሎች የሚለዩበት ከጎናቸው ላይ ቅጽል ወይም ነጥብ ካላቸው ከወገባቸው ላይ የሁለተኛ ፊደል ናቸው ማለት ነው። የሶስተኛ ፊደሎችን ደግሞ ከሌሎች የምንለይበት ከታች ከእግራቸው ጫማ ወይም ሸፈፍ ያለ ነገር ያላቸው ከሆኑ የሶስተኛ ፊደላት ናቸው ማለት ነው። የአራተኛ ፊደላት የምንላቸው ደግሞ የግራ እግራቸው በስተ ያለው የሚያጠር ከሆነ የአራተኛ ፊደላት ናቸው ማለት ነው። ወይም በስተ ቀኝ ጎናቸው ወደ ታች የወረደ እግር ካላቸው አራተኛ ፊደላት ብለን እንጠራቸዋለን ማለት ነው። የአምስተኛ ፊደላት የምንላቸው ደግሞ አምስተኛ ፊደል ላይ ተቀምጠው የምናገኛቸው በቀኝ ጎናቸው ማለትም በቀኝ እግራቸው ቀለበት ያላቸው ከሆኑ የአምስተኛ ፊደላት ናቸው ማለት ነው። የስድስተኛ ፊደሎች ሁሉም እንደየፊደሎች ወይም እንደየዝርያቸው የተለያየ ቅርጽ ያላቸው ሲሆኑ የሰባተኛ ፊደሎች ደግሞ በስተቀኝ እግራቸው ያጥራል ማለት ነው። በስተቀኝ እግራቸው ያጥራል። የተወሰኑት ደግሞ ከላይ ካናታቸው ቀለበት ያላቸው ናቸው ማለት ነው። በዚህ መሰረት እነዚህን ቃላት ስንተኛ ፊደል እንደሆኑና ድምፃቸው ማን እንደሚባል እየነጣጠልን ይህን ልብ ብለን ወደኋላ እየተመለስን በማስታወስ እንመሰርታለን ማለት ነው። ስንቀጥል ወደ ትምህርታችን ይቺ ጨለማ ጨለማ ስንል የጨ የመጀመሪያ ፊደል ጨ፣ ይችስ የለ የመጀመሪያ ፊደል ለ፣ ይቺ የመ አራተኛ ፊደል ማ ማ። የአራተኛ ፊደሎች በስተ ቀኝ ጎናቸው ወደ ታች የወረደ እግር አላቸው ብለናል። ያው የመጀመሪያ ፊደሎች ምንም ቅጽል የላቸውም ከስላለ ያው ሁሉም ምንም አይነት ቅጽል የላቸውም ማለት ነው። ይቺም ሁለቱም የመጀመሪያ ፊደል ናቸው። ስለዚህ ጨለማ ጨለማ ብለን ጻፍና ማለት ነው። ከዚህ ስንመጣ ደግሞ የሰ የመጀመሪያ ፊደል ሰ፣ ይችስ የለ ስንተኛ ፊደል ናት? ስንተኛ ፊደሎች ናቸው እግራቸው በስተግራ ያጥራል ያልነ? የአራተኛ ፊደል ማለት ነው። የአራተኛ ፊደላት እግራቸው በስተግራ ያጥራል ብለናል። ስለዚህ የለ አራተኛ ላ፣ ይቺ የጠ ይቺን በስተግራ ገጥ እግሯ ያጥራል ማለት ነው። የጠ አራተኛ ጣ ስናነበው ሰላጣ ሰላጣ ብለን ጻፍነ ወይም አንብብነ ማለት ነው። ከዚህ ስንመጣ ይቺ ተመቸ ተመቸ ስንል ደግሞ ሁሉም የአንደኛ ወይም የመጀመሪያ ፊደላት ናቸው ማለት ነው። ሁሉም ፊደላት ምንም አይነት ከጎናቸው ቅጽል ከሌላቸው የአንደኛ ፊደላት ናቸው ብለናል። ስለዚህ ሁሉም የአንደኛ ፊደሎች ናቸው። ያው ተ፣ ይቺ የመ የመጀመሪያ መ፣ ይቺ የቸ የመጀመሪያ ቸ፣ በአንድ ላይ ተመቸ ተመቸ። ከዚህ ስንመጣ ይቺ ቀለም ቀለም ስንል ደግሞ የቀ የመጀመሪያ ፊደል ቀ፣ የለም የመጀመሪያ ፊደል ለ፣ ይቺስ ይቺ የመ ስድስተኛ ፊደል ማለት ነው። ም የስድስተኛ ፊደሎች ወጥ የሆነ ነገር የላቸውም የተለያዩ ናቸው ብለናል። ስለዚህ ም ናት ማለት ነው። በአንድ ላይ ቀለም ቀለም። ከዚህ ስንመጣ ይቺ ካሮት ካሮት ስንል ደግሞ የከ ስንተኛ ፊደል ናት? የከ አራተኛ ፊደል በስተግራ ገጥ እግሯ ያጥር ካ፣ ይቺስ ይቺ የረ ሰባተኛ ፊደል ከላያቸው ቀለበት ያላቸው ወይም እግራቸው በስተቀኝ የሚያጥር ከሆኑ አራተኛ ፊደል ናቸው ብለናል። ስለዚህ ሮ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ካሮት
ካሮት። ከዚህ ስንመጣ ፈጠነ። ፈጠነ ስንል ደግሞ የፈ የመጀመሪያ ፊደል ፈ፣ ይችስ የጠ የመጀመሪያ ፊደል ጠ፣ ይቺ የነ የመጀመሪያ ፊደል ነ፣ በአንድ ላይ ፈጠነ፣ ፈጠነ። ሁሉም የመጀመሪያ ወይም አንደኛ ፊደል ናቸው ማለት ነው፣ ምንም አይነት ቅጽል ስላላቸው። ከዚህ ስንመጣ ይቺ ቆስጣ። ቆስጣ ስንል ደግሞ ይቺ ሀላቸው ላይ ቀለበት ካላቸው የሰባተኛ ፊደሎች ናቸው ብለናል። ስለዚህ የቀ ሰባተኛ ቆ፣ ይቺስ የሰ ስድስተኛ ፊደል ስ፣ ይቺ የጠ አራተኛ ፊደል ጣ፣ በአንድ ላይ ቆስጣ፣ ቆስጣ። ከዚህ ስንመጣ ይቺ ወተት። ወተት ስንል የወ የመጀመሪያ ፊደል ወ፣ የተ የመጀመሪያ ፊደል ተ፣ ይችስ ይችም የተ ስድስተኛ ፊደል ት፣ በአንድ ላይ ወተት፣ ወተት። ይችስ ሰገደ። ሰገደ ስንል የሰ የመጀመሪያ ፊደል ሰ፣ የገ የመጀመሪያ ፊደል ገ፣ የደ የመጀመሪያ ፊደል ደ፣ በአንድ ላይ ሰገደ፣ ሰገደ። ይችስ ድንች። ድንች ስንል የደ ስድስተኛ ፊደል ድ፣ የነ ስድስተኛ ፊደል ን፣ የቸ ስድስተኛ ፊደል ች፣ በአንድ ላይ ድንች፣ ድንች። ስድስተኛ ፊደሎች ሁሉም ወጥ የሆነ መለያ የላቸውም ብለናል። ስለዚህ ሁሉም የተለያዩ ናቸው። ሶስቱም የስድስተኛ ፊደል ሲሆኑ ቅርጻቸው ግን ሁሉም ምንም አይነት ቀለበት መሆን እንትን የሚያመሳስላላቸው የለም ማለት ነው። ስለዚህ ስድስተኛ ፊደሎች እንደየፊደሎች የተለያየ ቅርጽ ነው ያላቸው ያለ ለዚህ ነው ማለት ነው ድንች ያለ። ከዚህ ስንመጣ ይቺ በቆሎ። በቆሎ ስንል ደግሞ የበ የመጀመሪያ ፊደል በ፣ የቀ ሰባተኛ ፊደል ቆ፣ የለ ሰባተኛ ፊደል ሎ፣ በአንድ ላይ በቆሎ፣ በቆሎ። ይቺስ ጎመን። ጎመን ስንል የገ ሰባተኛ ፊደል ጎ፣ የመ የመጀመሪያ ፊደል መ፣ የነ ስድስተኛ ፊደል ን፣ በአንድ ላይ ጎመን፣ ጎመን። ይችስ አገዘ። አገዘ ስንል ሁሉም አንደኛ ወይም የመጀመሪያ ፊደል ናቸው ነው። አገዘ፣ አገዘ። እዚህ ስንመጣ ይቺ ባቄላ። ባቄላ ስንል የበ አራተኛ ፊደል ባ፣ የቀ አምስተኛ ፊደል ቄ፣ የለ አራተኛ ፊደል ላ፣ አንድ ላይ ባቄላ፣ ባቄላ። ከዚህ ስንመጣ ይቺ ተልባ። ተልባ ስንል የተ የመጀመሪያ ፊደል ተ፣ ይቺስ የለ ስድስተኛ ፊደል ል፣ ይቺ የበ አራተኛ ፊደል ባ፣ በአንድ ላይ ተልባ፣ ተልባ። አማርኛን ፊደላት በዚህ መልኩ ከተለማመዳችሁ አጋጥማችሁ ለማንበብ ወይም ለመጻፍ በቀላል መንገድ መጻፍ ማንበብ ትችላላችሁ ማለት ነው። ስንተኛ ፊደል እንደሆኑ ቅርጻቸው ማን እንደሆነ መለየት ከቻላችሁ በቀላል መንገድ ማንበብ ሆነ መጻፍ ትችላላችሁ። አሁን ይቺ ነጠቀ። ነጠቀ ስንል ደግሞ ሁሉም የመጀመሪያ ፊደል ወይም አንደኛ ፊደል ናቸው ማለት ነው። ስለዚህ ነጠቀ፣ ነጠቀ። ሁሉም ምንም አይነት ከጎናቸው ሆነ እግራቸው ቅጽል የላቸውም ማለት ነው። ነጠቀ። ይችም ቀረበ። ቀረበ ስንል በተመሳሳይ ሁሉም የመጀመሪያ ፊደሎች ናቸው ማለት ነው። ስለዚህ ቀ፣ ይቺ ረ፣ ይቺ በ፣ ቀረበ። እዚህ ስንመጣ ይቺ አጭር። አጭር ስንል የአ የመጀመሪያ ፊደል አ፣ የጨ ስድስተኛ ፊደል ጭ፣ የረ ስድስተኛ ፊደል ር፣ በአንድ ላይ አጭር፣ አጭር። ከዚህ ስንመጣ ይቺ ደፋር። ደፋር ስንል ደግሞ
የደ የመጀመሪያ ፊደል ደ ይቺስ የፈ አራተኛ ፊደል ፋ ይቺ የረ ስንተኛ ፊደል ስድስተኛ ፊደል ር በአንድ ላይ ደፋር ደፋር። ይቺ አወቀ አወቀ ስንል ሁሉም የመጀመሪያ ፊደላት ናቸው። ስለዚህ አ ይቺ ወ ይቺ ቀ በአንድ ላይ አወቀ አወቀ። ይቺስ ቀየረ ቀየረ ስንል ሁሉም የመጀመሪያ ፊደላት ናቸው ነው። ስለዚህ ይቺ ቀ ይቺ የ ይቺ ረ በአንድ ላይ ቀየረ ቀየረ። ይቺስ ተረት ተረት ስንል የተ የመጀመሪያ ፊደል ተ የረ የመጀመሪያ ፊደል ረ የተ ስድስተኛ ፊደል ት በአንድ ላይ ተረት ተረት። ይቺ ፈለገ ፈለገ ስንል የፈ የመጀመሪያ ፊደል ፈ የለ የመጀመሪያ ፊደል ለ የገ የመጀመሪያ ፊደል ገ በአንድ ላይ ፈለገ ፈለገ። እዚህ ስንመጣ ይችስ ሸካራ ሸካራ ስንል የሸ የመጀመሪያ ፊደል ሸ ይችስ የከ አራተኛ ፊደል ካ ይቺ የረ አራተኛ ፊደል ራ በአንድ ላይ ሸካራ ሸካራ። ይቺስ መረጠ ስንል ሁሉም የመጀመሪያ ፊደሎች ናቸው ነው። ስለዚህ ይቺ መ ይቺ ረ ይቺ ጠ በአንድ ላይ መረጠ መረጠ። ከዚህ ስንመጣ ይቺ ሸፈነ ሸፈነ ስንል የሸ የመጀመሪያ ፊደል ሸ ይቺ ፈ ይቺ ነ ሁሉም የመጀመሪያ ፊደሎች ናቸው። ስለዚህ ሸፈነ። እዚህ ስንመጣ ይቺ አጠና አጠና ስንል የአ የመጀመሪያ ፊደል አ የጠ የመጀመሪያ ፊደል ጠ የነ አራተኛ ፊደል ና አንድ ላይ አጠና አጠና። ይቺስ ከፈለ ከፈለ ስንል ሁሉም የመጀመሪያ ፊደሎች ናቸው ነው። ይቺ ከፈ ይቺ ለ በአንድ ላይ ከፈለ ከፈለ። ይቺ ጠቀመ ጠቀመ ስንልም ሁሉም የመጀመሪያ ፊደላት ናቸው። ይቺ ጠ ይቺ ቀ ይቺ መ አንድ ላይ ጠቀመ ጠቀመ። ይቺስ ቆረጠ ቆረጠ ስንል ደግሞ የቀ ሰባተኛ ፊደል ቆ የረ የመጀመሪያ ፊደል ረ የጠ የመጀመሪያ ፊደል ጠ አንድ ላይ ቆረጠ ቆረጠ። እሺ አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች በቀላል መንገድ ማንበብ መጻፍ ለምትፈልጉ እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች እናንተን መማርና መከታተል ለምትፈልጉ ሁሉ በቀላል መንገድ በቅርብ ቀን ጎበዝ አንባቢና ጸሐፊ መሆን እንፈልጋለን ብላችሁ የምታስቡ ከታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ሁሉ በመደወል አናግሩን። በቅርብ ቀን አገላጥባችሁ ማንበብ መጻፍ እንድችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።